እንዴት ናችሁ የቢግ ኢንጂነርስ ዩቲዩብ ተከታታዮች? በዚህ ሌሰን ለማየት የምንሞክረው አንድ ሰብ አሴምብሊ የምጠቀምበት ሰብ አሴምብሊ አለና ይሄ ሰብ አሴምብሊ ሾልደር እና ከሬጅ ወይም ኮምባይን ተደርጎ የተሰራ ነው። በዚህ ሰብ አሴምብሊ ኢንተርካት ኮንዲሽኖችን በፊልም በከትም ኮንዲሽን የሚሰራልን ነው። እንዲሁም ኦል ካት ኮንዲሽኖች በሶይል ኮንዲሽኖችን ኮንሲደር ያደረገ ካት ኤንድ ፊታችንን የሚሰራልን ነው። በዚህ በተጨማሪ ክሮሲንጎችን ፔቭድ ወተሮችን እንደ ኢንስትራክሽናችንን መጠን ይሰራልን የሚችል ሰብ አሴምብሊ ነው። ለምሳሌ ያክል ፔቭድ ወተር ወይ ኢንስትራክት ብንደረግ እዚህ ጋር መጣት ፔቭድ ወተር የስ በምንልበት ጊዜ ትንሽ ቆይቻ በዚህ መልኩ ይሰራልናል። ይሄ በፊል ኮንዲሽን ነው። በከት ኮንዲሽን ብናደርገው በዚህ መልኩ የፔቭድ ወተር ዋያችንን ይሰራልናል። ፎር ኤግዛምፕል ይሄን ኦፍ እናድርገውና ክሮሲንግ ቢያስፈልገው ለምሳሌ ክሮሲንጋችን ኦን በምናደርግበት ጊዜ ክሮሲንጋችንን እዚህ ጋር ያስገባልናል ማለት ነው። በዚህ መልኩ ክሮሲንጋችንን ያስገባልናል ማለት ነው። በፊል ኮንዲሽን ብናደርገው ፊል ኮንዲሽንም ይሰራልናል። በዚህ መልኩ ይሰራልናል ማለት ነው። ከዚህ በተጨማሪ ደግሞ አንደርካት ኢንስትራክሽን ቢሰጠን አንደርካት አሁን ፊል ኮንዲሽን ቢሰጠን ለምሳሌ አንደርካታችን የስ ብንለው አንደርካታችንን በዚህ መልኩ ይሰራልናል። በዚህ መልኩ ይሰራልናል ማለት ነው። ለምሳሌ እቺን ቀረብ ወደዚህ ብናደርገው ደግሞ ፉል ሴክሽን ያደርግልናል ማለት ነው። እዚህ አካባቢ ብናደርገው እንደዚህ አድርጎ ፉል ዊድዝ አድርጎ ይሰራልናል ማለት ነው። ለምሳሌ ይሄን በፊል ኮንዲሽን ነው። ወደ ላይ ደግሞ ካት ኮንዲሽን ብናደርገው አንደርካት የለንም ማለት ነው። ስለዚህ በአንደርካት ደግሞ በካት ኮንዲሽን ለማስገባት እዚህ ላይ እቺን ደግሞ ከእንደገና የስ በምንልበት ጊዜ እዚህ ጋር አንደርካታችንን ድሮ ያደርግልናል ማለት ነው። የስ እንዲያደርገው ድሮ ያደርግልናል ማለት ነው። ለምሳሌ እንትናችን ደግሞ እያችን ለምሳሌ 10 ሜትር ወር 12 ሜትር ብንለው በዚህ መልኩ ቤንቻችንን ድሮ ያደርግልናል። እዚህ ፖይንት ኮዶችም ሁሉም ፖይንት ኮዶች የተሰጡ ናቸው። በእኔ ለራሴ እንዲጠቀመኝ በራሴ ስም የሰጧቸው ፖይንት ኮዶች አሉ። እነዚህ ፖይንት ኮዶች የሚጠቅሙን በሲቪል 3D ላይ በምንገባበት ጊዜ የፈለግነው ለሰርቬይ በምንሰጥበት ዳታ ጊዜ ሁሉንም ዳታዎችን ኢንክሉድ እንዲያደርግልን እንዲሁም ደግሞ ቮሊዩሞችን እንዲሰራልን ነው የሚጠቅመን ፖይንት ኮዶቹ። ይሄን እስኪ በሲቪል 3D ላይ እንዴት እንደሚያገለግለን ለማየት እንሞክራለን። ለምሳሌ ይሄን አሁን እዚህ አምጥተናል። ለምሳሌ ሌፍት ኤንድ ራይት ሳይድ እንትናችን ነው። ለምሳሌ በምንነካበት ጊዜ በዚህ መልኩ ይመጣልናል። አሁን ሌፍት ሳይድ ላይ የፔቭድ ወተር ዌይ የሚያስፈልገን ከሆነ ነው እንለዋለን። በዚህ መልኩ ይጠፋል። እዚህ ደግሞ ክሮሲንግ አለ። ክሮሲንጉን ደግሞ ማጥፋት ካስፈለገንም እዚህ ጋር መጠን ክሮሲንጉን ነው በምንልበት ጊዜ ይጠፋል። አስፈላጊ ሆኖ ሲገኝ ደግሞ ፔቭድ ወተሩን የስ ብንለው ለምሳሌ ፎር ኤግዛምፕል የስ ነው። በሌፍት ሳይድ ደግሞ የምንፈልገው ክሮሲንግ ነው። ለምሳሌ ክሮሲንግን የስ ብንለው በዚህ መልኩ ይሆናል። ለምሳሌ በሌፍት በኩል ብቻ በፊል ኮንዲሽን አንደርካት እንዲኖረን ከፈለግን እቺን የስ እንላታለን። እንደገና እዚህም አንደርካት ኮንዲሽን ካስፈለገን የስ ብንለው በዚህ መልኩ ይኖራል። ከዛ እቺን ሴክሽናችንን ሪቢልድ ብንለው
ሪቤልድ ብለን እዚህ ጋር አንዷን የሰራናትን እዚህ ጋር አንድ ክሮስ ሴክሽን ብናወጣ ኦኬ ለጊዜው እና እንበለውና ክሮስ ሴክሽናችን እዚህ ጋር ብናወጣ በዚህ መልኩ ክሮስ ሴክሽናችንን አውጥቶልናል ማለት ነው። ሁሉንም ፖይንት ኤሊቬሽናቸውን ስሎፓቸውን ሱፐር ኤሊቬሽኑን ሁሉንም ኢንክሉድ ያደረገ ክሮስ ሴክሽን ጀነሬት ማድረግ እንችላለን ማለት ነው። ይሄን ሰብ አሴምብሊ የምትፈልጉ ሰዎች ካላችሁ በውስጥ መስመር በቴሌግራም ወይ በስልክ ኮንታክት ልታደርጉኝ ትችላላችሁ። ለዛሬ ለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።